የስለት ልጅ የሆነችው መላእክት እየመገቧት ያሳደጓት ድንግል ማርያም ሐናና ኢያቄም ልጅ በማጣት የሚያዝኑና የሚተክዙ ሰዎች ነበሩ። ዕለትም እግዚአብሔር አምላክ ልጅ እንዲሰጣቸው ይለምኑትና ይማጸኑት ነበር። ይህ ብቻ ሳይሆን ልጅ ከሰጣቸው ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን እንዲያገለግል እንሰጣለን፣ ሴት ልጅ ብንወልድ ደግሞ ውሃ ቀርታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስዕለት ገቡ። የእግዚአብሔርን ፈቃዱ ሆኖ እመቤታችን ቅድስት ድንግል ማርያም ተወለደች። እመቤታችንም ዕድሜ 3 ዓመት ሲሞላ ሐናና ኢያቄም ካህኑ ዘካርያስ ወደሚገኝበት ቤተ መቅደስ ይዘዋት ሄዱ። ለካህኑ ዘካርያስም ይህች ብላቴና ስለተስለን ያገኘናት ልጃችን ናትና ተቀበለን አሉት። ካህኑ ዘካርያስም ድንግል ማርያምን ቢመለከታት እንደ ፀሐይ የምታበራ ግርማዋ የሚያስፈራ ሆና ታየችው። ወደ ቤተ መቅደስም ሲወስዷት እችን የመሰለሽ ብላቴና ወስደን ምን እናደርጋታለን? ምንስ እናበላታለን ብሎ ተጨነቀ። ሕዝቡም አብሮ እየተጨነቀ በነበረበት ሰዓት መልአኩ ቅዱስ ፋኑኤል ሰማያዊ ህብስትና መጠጥን ይዞ መጣ። ዘካርያስ ለእርሱ የመጣ ሀብት መስሎት ቢጠጋ መልአኩ ቅዱስ ፋኑኤል ወደ ላይ ከፍ አለበት። ያን ጊዜ ካህኑ ዘካርያስ ጥበበ እግዚአብሔር አይታወቅምና ለዚሽ ብላቴና ሕፃን የመጣ ሊሆን ይችላልና እስቲ ወደ መልአኩ አስጠጓት አላቸው። ሐናም ሕፃኗ ድንግል ማርያምን ወደ መልአኩ ቅዱስ ፋኑኤል አስጠጋቻት። መልአኩ ቅዱስ ፋኑኤልም አንድ ክንፉን አንጥፎ አንድ ክንፉን አጎናጽፎ ከመሬትም የሰው ቁመት ያህል ከፍ ብሎ ህብስቱን መግቧት ጽዋውንም አጠጥቷት ወደ ሰማይ አርጓት። በዚያ ያሉትም ይህንን የተመለከቱ ሰዎች የምግቧና የመጠጧ ነገር ከተቻለማ እኛ ምን ገዶን ብለው ድንግል ማርያምን ተቀብለዋታል። ታዲያ በዚህች ዕለት ታኅሳስ 3 እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ዕለት ነው።